ሄይ ሰላም፣ እንዴት አደራችሁ? አሁን ገና ነው ከእንቅልፍ የተነሳሁት። 2:07 ሆኗል እና ስፔንድ ዘ ዴይ ዊዝ ሚ እና ለማታውቁኝ ሲቀን እባላለሁ እና ዶንት ፎርጌት ቱ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከጨረስኩ በኋላ እህቴ ቤት ስለነበረ ያደርኩት ትንሽ አሟት ስለነበር ተነስቼ ቁርስ ሰራው ማለት ነው። እዚህ ጋር ምግባችን እየበላን ነበር። ከዛን ጨርሼ ከከሳት ክላስ ስለነበረኝ ወደ ዩኒቨርሲቲ ሄድኩኝ ማለት ነው። እዚህ ጋር ምሳችንን እየበላን ነው። ከዛ በኋላ ትርፍ ሰዓት ስለነበረኝ ልብሴን ማንጣጠፍ ጀመርኩ። ከዛ በኋላ ላይብራሪ ገብቼ ነበር። ሚድ እየደረሰ ስለሆነ ያው ማጥናት ስለነበረብኝ ማለት ነው። እናንተስ ዩኒቨርሲቲ አሁን የገባችሁ ተማሪዎች እንዴት እያደረጋችሁ ነው? እስቲ ንገሩኝ። ከዛን መሸ ማለት ነው። ግና ይህን ይመስል ነበር የሰኞ ላይ እና አንዳንድ ነገሮች ሪካርድ ማድረግ ረስቻለሁ ለማድረግ ሞክሬያለሁ። አሁን ፈተና ጨርሼ መጣሁ እና የዛሬው ሪላቲቭሊ አሪፍ ነበረ። ላይክ ማትስና ሎጂክ ከሰራን ይበልጥ ማለት ነው። እና ነገም ጠዋት 2:30 ፈተና ስላለኝ ጂኦግራፊ አሁን እናነባለን ማለት ነው። ታስበላኝ ነው ጥሩ ነገር ልሰራላት ነበር። አሁን ሚድነን ያነበብን ነው 6 ወራል። ባይሆን አስቱ የተማራችሁ ልጆች ካላችሁ ማለት ነው እስቲ ኤክስፒሪየንሳችሁ ሼር አድርጉን። በተለይ ሰከንደሪ ያላችሁ እንዴት ነው የምታነቡት ነው? ፈተና ፖይንቱ እንዴት ነው የምታነቡት? የምር ሎጂክ ማት ሎጂክ ስፔሻሊ አንብበን ገብተን ግን አሁን መጣው ጂኦ ተፈትኝና በቃ በጣም አዝኛለሁ። ላይክ ኤክስ የተጠራጠርኩትን የቀየርኩት ነገር ማለት ኤክስ ገባብኝ። ሁሌ ነው በቃ የማረጋገጥ ችግር አለብኝ። ከዛም በኋላ እንዴ ነው የማሆነው ብቻ ዝንገተኛ ፋይናሊ ጨርሰናል ማለት ነው። እና ከዛን የዚህን ቀን ሙቪ ናይት ለምን አናረግም ብለን እዚህ ጋር እየሄድን ነበር ለመግዛት። ከዛን ያስፈልጉናል ብለን የምናስባቸውን ነገሮች ገዛን። ከዛ በኋላ ላይክ ፊልም እየመረጥን ነበር። ገምሃሊያ ያላያችሁት ካላችሁ ኢንሴን ላይክ እሱን ይዩት እና ቴንክስ ፎር ዋቺንግ እና ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።